ከ200 ሰዎች ትናንትና 8 ሰዎች እንደተገደሉ ማወቅ ችያለሁ። አሁንም አልረፈደም። እባካችሁ በምትወዷት እናታችሁ ሁላችሁ በየእምነታችሁ ኦርቶዶክስ በእግዚአብሔር ስም፣ ሙስሊም በአላህ፣ ፕሮቴስታንት በኢየሱስ ስም በቃ ከዚህ በላይ ልመና የለም። እባካችሁ እነዚህ በሳውዲ አረቢያ የሚገኙ 200 ወገኖቻችን አሁንም የኛ እርዳታ ያስፈልጋቸዋል። ስለዚህ በአሁን ሰዓት በተለያዩ አውሮፓ ሀገራት ለምሳሌ በጀርመን በቤልጂየም አካባቢ አሁን ሰላማዊ ሰልፍ እየተወጣ ይገኛል። ስለዚህ እናንተ በቤታችሁ ሆናችሁ ላይክ ብቻ ሼር ብቻ አድርጉልኝ እቺ ቪዲዮ ማለት ነው። እባካችሁ ሁላችን የምንችለው ያህል ድምጽ እንሆናቸው። እነዚህ ወገኖቻችን አስቡት 200 ሰዎች በአንድ ጊዜ ሲገደሉ አስቡትና ምን ያህል አረበስማም። እባካችሁ በቃ እኔ ልለምናችሁ የምትችሉትን ያህል ለብዙ ሰዎች እንዲዳረስ ላይክ እና ሼር አድርጉልኝ። በቃ በሳውዲ አረቢያ የሚገኙ 200 ሰዎች አስቡት በሀገር ውስጥ ሆኖ አባታቸው እና እናታቸው ወንድሞቻቸው እህቶቻቸው በአሁን ሰዓት እነዚህ ከ8 ዓመት በኋላ አስቡትና ስንት መከራ በልቶ ያሳደጓቸው እናትና አባታቸው አሁን መቼ ይመጡ ይሆን ልጆች እያሉ እየጠበቁ በአሁን ሰዓት ልጅሽ ሞተ ተብሎ ሲረዱ አስቡትና ምን ያህል ህመም ስለሚሰማቸው። እባካችሁ አሁንም አልረፈደም። እነዚህ ወገኖቻችን ህይወታቸው የማትረፍ እድሉ ሰፊ ነው። ስለዚህ ሁላችን የምንችለው ቪዲዮ መስራት የምትችሉ ሰዎች ቪዲዮ ስሩ። ቪዲዮ መስራት የማትችሉ ሰዎች ደግሞ በቃ ላይክ ማድረግ ብቻ ይሄ ራሱ አንድ ድምጽ መሆን ነው። ሼር ማድረግ ብቻ አንዱ ድምጽ መሆን ነው። ስለዚህ እባካችሁ እነዚህ 8 ሰዎች ኦሬዲ ሞተዋል። ስለዚህ የተቀሩ 192 አካባቢ ሰዎች አሁን ሌሎችም ሊኖር ይችላሉ። ስለዚህ የነዚህ ሰዎች ህይወት ካተረፍን የሌሎችም እንግዲህ ለሚመጡ ወገኖቻችንም ህይወት እንዳተረፍን አስቡትና እባካችሁ በምትችሉት ያህል ይሄ ቪዲዮ ላይክ አድርጉልኝ ሼር አድርጉልኝ።